በህጋዊ ትዳር መስርቷል። በእርግጥ ሩታ ተገፋፍታ ነው የገባችው። ልጁ ፍላጎት ለትዳር ፍላጎት ሳይኖር በግድ ነው ያገባችው። አዎ ድራማ እየሰሩ ከድራማ ነው ወደ ፍቅር ዓለም የተቀየሩት። ግን አንዴ ከሆነ በኋላ ለምንድን ነው እነሱን ለማፋታት በቃ ሆና ጥረት። ጤና ይስጥልን ውድና የተከበራችሁ የመሲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሰላም ነው፣ እግዚአብሔር ይመስገን። ምነው ተጠፋፋም አንፈላለግም? እንደ ኧረ እንፈላለግ። እንግዲህ ዛሬ ሰሞኑ ሚዲያ እንዴ እያደረጋችሁ ነው። ባየው ነገር ላይ እኔም ተገረምኩ። እንደ አንድ እይታችን እንግዲህ ፍጥ ብላ ወጣለች። የመጀመሪያ ፍቅረኛዬ ነው አብርሽ እያለች መታለች እና በዚህ ሁኔታ ላይ እቃወማለሁ። በቃ አይሆንም። ይሄ ለምን ሁኔታው አያምርም። ልትሰድቡ ትችላላችሁ፣ ብትሰድቡም ደግሞ አልሰማችሁም ማለት ነው። ምክንያቱም ምንድን ነው ሀደራ ሰጥቼ ነው የሄድኩት፣ ለሩታ ሀደራ ሰጥቼ ነው አለች። ለሀደራ እቃ ነው እንደ ልጁ ቆይነን ያልገረመ እንደ የወጣ የኔ ፍቅረኛ ነው ይላል እንዴ? ምንድን ነው በልጁ ሱካር አለ እንደ እንትኑ ላይ? ሴቶች ምን ሆናችሁ? ቆይ ባልጠፋ ወንድ እንዴት ይሻማላችሁ? አረ ተጠቀሙ፣ ወይን ጭንቅላት ተጠቀሙ በእናታችሁ። ምን ሆናችሁ? አንድ ወንድ ልጅ ስንት ሴት እንግዲህ ዙሪያው ላይ ስንት ሴት ነው ያለው? ፍቅር አንደኛ አሁን የመጣችው ማናት ስሟ? እሷን አንደኛ እያላችሁ ነበረ እና አንደኛም ትሁን ለምን አምስተኛም ትሁን ልጁ አሁን አገብቷል። የራሱ ህይወት አለው አይደለም? የራሱ ህይወት አለ። በህጋዊ ትዳር መስርቷል። በእርግጥ ሩታ ተገፋፍታ ነው የገባችው። ልጁ ፍላጎት ለትዳር ፍላጎት ሳይኖር በግድ ነው ያገባችው። አዎ ድራማ እየሰሩ ከድራማ ነው ወደ ፍቅር ዓለም የተቀየሩት። ግን አንዴ ከሆነ በኋላ ለምንድን ነው እነሱን ለማፋታት በቃ ሆና ጥረት የምትሉት ነገር? ይኑሩ በቃ ላይፋቸው ነው ይኑሩ በቃ። ተጋቡ አይደለም ተፋቱ። ምን የጀርባ ቅማል ሆናችሁ ምንድን ነው ልጆቹን እንደዚህ ማበታትን እንደዚህ ጥረት የምታደርጉ ሴቶች? ይህ እኮ መጀመሪያ በሱ ሳይሆን አዳምና ሔዋን በተጀመሩት ወንዶቹ የተሰቃዩ አይደለም? ይሄ ማለት ሴትና ወንድ እንዴት ሰው ልጅ አንድ ላይ አስቀምጦ ሀደራ ብያት ነው ለስራ ነው ስትል ጊዜ ሀደራ አልኳት። እንዴት ነው ጭድና ክብሪት አንድ ላይ ይቀመጣል እንዴ? አንዳንዴ ያስቡ። የምን ሀደራ ነው? ደግ አደረገች። እኔ ደግፋታለሁ። ጎበዝ ናት፣ ጀግና ናት። እንኳንም ወሰደች። ጀግና ነው። አሸንፋ ነው የወሰደችው። ሀደራ ትላለች፣ እንደመጣ ታለቅሳለች። እንደ ደግሞ እዚህ ጋር ሀደራ የሚባል አለ እንዴ? አስጠግተሽ ሁለቱን አገናኝተሽ አስቀምጠሽ አንድ ላይ እኮ ነው ያለችው። 3 ሆነን ተመካክረን ስራ ስለሆነ በቃ ስራ ሆነ ስሩ። ሽምግልና እየገባ ስራ ነው። ወንድና ሴት እቺ ነገር ሁለቱ ነገር ከተሳማሙ ካየሽ በኋላ መጠርጠር አለብሽ። 30 ጊዜ ሩታ ጣፋጭ ናት እያለ አንዳንድ የሴቶች ጅልነት አሁን ገና ነው እየቆረቆረሽ። ያኔ ሚዲያ በአንድ እግር ሲቆም እንዴ ቲቪ ላይ እንትኑ ላይ ተቀርቦ ሲያወሩ ጊዜ የት ነበርሽ? አሁን ማን ይሰማል? አሁን ሩታና አብርሽ ወርኪንግ ስራ ላይ ነው እነሱ ያሉት። ደግሞ ቤቢ ካንዳው ብላለች። እሱማ እግዚአብሔር ነው የሚያውቀው። ጨርቅ ከታ ይሁን ልጅ አቅፋ ይሁን እኔ አላውቅም። የእነሱ እንትን ሲደረጉ እኔ አይደለም የማውቀው ነገር የለም። የእነሱ ነገር የሚያውቀው ፈጣሪ ነው። አርግዣለሁ ብላለች። የሰላም ጽንስ ይሁንላት በቃ።
ሌላ ሰው ተፋቱ። እውነት አትበጥብጡ ትዳር የነሱ ደግሞ እናቷን እንዲያርጋ አባቷን እንዲያርጋ ለምንድን ነው ወደ እናትሽ አትሄጂም? ለምንድን ነው ወደ አባትሽ አትሄጂም የምትሉት ማለት ነው። መጀመሪያ ተጣልታ ነበረች። ከዛ ቤተሰቦቿ ጋር ታርቃለች። ማሄድና አለማሄዷ የእሷ ድርሻ ነው። አንድ እናንተ የፈለጋችሁ ነገር እሷ ሄዳ እነሱ ጋር ቪዲዮ ሰርታ ብትለቅ ኖሮ እናቷና አባትን እንዲያርጎ ዘቅዝቃችሁ ልትሰድቡ ነው እንጂ ለሌላ ነገር አይደለም እናንተ የምትፈልጉት። የተከበሩ ፋሚሊ፣ የተከበሩ ቤተሰብ የእሷ እንግዲህ ሚዲያ ላይ ምን ያህል ጎርፍ ስድብ እነሱ ላይ እንደሚወርድ እያያችሁ አይደለም? እናቷ ተሰድባለች፣ ተዘቅዝቃ፣ አባቷ ተዘቅዝቆ ተሰድበዋል። ከዚህ በላይ ሌላ ምን ፈልጋችሁ? እነሱ ውስጥ ላይ እርስ በርስ እነሱ ሰላም ከሆነ በቂ ነው በቃ። እና እረፉ። ይሄ ግን ሩታዬ ሀዳ ተጠንቀቂ አንቺ። ይሄ ልጅ እኔ እንጃ ግን ይሄ አሁን ስንት ነው? እስኪ 4 ሴት ነው ምናምን ወጥቷል። አሁን ሌላም ሊመጣ ይችላል። ግን ማልስ ሰጣለች ደግሞ ደስ የሚል ነገር ከኔ በፊት ያለፈው ህይወት አይመለከተኝ። እኔን የሚመለከተው አሁን ባለውበት ነገር ነው እንጂ ያለፈው ህይወት እውነቷን ልጅ ኖረ አልኖረ ፍቅረኛ ኖረ በቃ እሱ መጀመሪያ ከሷ በፊት ያሳለፈው ህይወት አይደለም። ስለዚህ አሁን ባለችው ደረጃ ላይ ያለው ነገር ነው እሷ ማወቅ የምትፈልገው እንጂ አሁን ያለፈ ነገር የዛሬ ስንት ዓመት የመጀመሪያ ፍቅረኛ ከሆነች ፍቅረታ ወልዳለች ለሱ አሰባችሁ። ያኔ የት ሄደችሽ? ያኔ ፍቅረታ ስትወልድ የት ሄደች? ከሱ ጋር እንደዚህ ወዲህ ወዲያ ስትል ጊዜ ወይስ ልጁ በእናንተ እንትን ላይ ምንድነው አስረግሞ ነው እንዴ? ሌላ እንዳትጠብሱ፣ ሌላ እንዳታገቡ፣ ሌላው ጋር እንዳትጠጉ እንደዚህ ተደርጎ ነው እሱን ብቻ እንትን ተከትላችሁ እንድትመጡ አድርጎ ማስተፋቀር አሰርቶ ነው እናንተ ላይ እንደዚህ ጓ ብላችሁ እያለቀሳችሁ የምትመጡት። ጭራሽ ፊታችሁ ለቅሶ ቤት አስመስላችሁ የሀዘን ለብሳችሁ። ኧረ በኢየሱስ ምን ጉድ ነው ዘንድሮ! ይሄ በቃ ተውት፣ ይኑር ልጁ ፈታ ይበል። አብርሽ ይመችክ፣ እንደው በቃ ጀግና ነው። አስለቀሰ ስንት ሴቶቹ። ምን አባሽ ታመጫለሽ? መጀመሪያ ማን ተጠጊያለሽ እንዴ? አሁን ትዳር ይዘው የሚኖር ሰው ለመጥመጥ እንደዚህ ይነሳሉ እንዴ? በርቱ፣ ፍቅራችሁ ላይ ፍቅር ይጨምራችሁ። ፈጣሪ ቀጡ። ማንም አትስሙ የሚመጣ ነገር። እኔ እኮ በቃ እኔ ትዳር እንደዚህ አንድ ሰው ትዳር ህይወት ውስጥ ከገባ በኋላ ትዳር ከመሰረተ በኋላ ለመለያየ የምትሞክሩት ጥረት አይደብርም እንዴ? እንዴት በምን አስባችሁ? በምን ጭንቅላት ይሄ ነገር አስባችሁ ነው? እንደዚህ ቀላል ነው እንደ ትዳር ማለት? ምንድን ነው እናንተ የምትወስዱት ነገር? አሁን እነሱ ከተለያዩ እናንተ የምትወስዱት ነገር ምንድን ነው? ይሄ ነገር መልሱ። አሁን ይሄንም ደግሞ ተናግራለች ብላችሁ እኔ ላይም ኮሜንት ማለት ታወርዳላችሁ። በአናትሽ ተተገኝ፣ ማንኛውም አልሰማሽም። ዝም ብላችሁ የልጆቹ ህይወት አትበጥብጡ፣ ይበጥብጣችሁ ነው በቃ። ተጋቡ ካላስ እና ቀጣይ ቪዲዮ ላይ እንመጣለሁ። ይሄ የዛሬ ነው። መልካም ጊዜ ይሁንላችሁ።